የምነግራችሁን የሚከተሉትን ቁጥሮች እናንተ ደምሩልኝ። እኔ ታሪኩን እነግራችኋለሁ። ዘንድሮ ቁጥር ላይ መተጋገዝ ሳይኖርብን የሚቀር አይመስለኝም። 156 ሚሊዮን 100 ሚሊዮን 47 ሚሊዮን 64 ሚሊዮን። ይሄ በኢትዮጵያ ብር። በዶላር እንቀጥል። 500,000 ዶላር፣ 925,000 ዶላር፣ እንደገና 400,000 ዶላር ለ10 ዓመት 4 ሚሊዮን ዶላር ነው የሚመጣው። ይሄንን ጠቅላላውን በኢትዮጵያ መንዝሩትና የሚመጣውን እናንተ ያዙት። ታሪኩን ልንገራችሁ። እያወራሁት ያለሁት የቅርጫት ኳስ ፕሬዝዳንት ስለሆኑት፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ስለሆኑት፣ የአኖካ የዞን 5 ምክትል ፕሬዝዳንት ስለሆኑት፣ የፓርላማ አባል ስለሆኑት ጥርስ ነቃዩ ዶክተር አሸብር ወልደ ጊዮርጊስ ነው። የወሬ ምንጩ ታምሩ አለሙ ነው። እንቀጥል። ይህ ሰው ለቶኪዮ ኦሎምፒክ ተብሎ ከመንግስት የወጣ 156 ሚሊዮን ብር ምን እንዳረገው አናቅም። ለአኖካ ስብሰባ በሚል 47 ሚሊዮን ብር የት እንዳረገው እንዴት እንዳጠፋው አናቅም። 100 ሚሊዮን ብር ከመንግስት የልማት ድርጅቶች ተሰብስቦ በራሱ በዶክተር አሸብር ወልደ ጊዮርጊስ የገባ ብር ምን እንደሆነ ለምን ወጪ እንደወጣ አናቅም። በየአመቱ ከአዲዳስ 400,000 ዶላር የሚያወጣ የትጥቅ ስፖንሰር ለማ እንደተከፋፈለ የሚታወቅ ነገር የለም። እንግዲህ ዶክተር አሸብር አሁን ወደ ስንት ዓመቱ ሆነ? ለሶስተኛ ጊዜ ምርጫ ነው አይደለ? ባለፈው በህገ ወጥ እንደ አፍሪካ መሪ እንትን ያለው ሁለቴ ነው መመረጥ የሚቻለው። እሳቸው በሶስት አራዝመው 925,000 ዶላር ከስፖንሰር የተገኘ እንዲሁም 500,000 ዶላር ከአፍሪካና ከዓለም አቀፉ ኦሎምፒክ ኮሚቴ ለተለያዩ አስተዳደራዊ ወጪዎችና ለተለያዩ ነገሮች ተብሎ የተሰጠውን ብር የት እንዳገባው አናቅምና ያለመከሰስ መብታቸው ተነስቶ ወደ ፍርድ ይዘናቸው እንሂድና እንጠይቃቸው ብሎ ፖሊስ ለፍትህ ሚኒስቴር ደብዳቤ ከጻፈ 27 ገጽ ደብዳቤ ከጻፈ እነሆ 6 ወር ነው። መልስ የለም፣ ምንም የለም። እንግዲህ ይህ ሰውዬ ከጥርስ ነቃይነት በአንዴ መጥቶ የስፖርት አካባቢውን ሲዞረው የነበረበት ምክንያት ቦንጋ ነው። የት ነው የመረጠው? ለመረጠው ህዝብ ብሎ አይደለም። ይሄ እነዚህን ስራዎች ስለሚሰራ ስለዚህ ያለመከሰስ መብትን ፈልጎ ነውና እንጂ ለነዛ ለመረጡት አካላት የሆነ ነገር ሲያረግ ሰምቼም አላውቅም። ያው የምታውቁ ሰዎች ካላችሁ ነገሩ ለነዛ ህዝቦች አንድ ቀን ሲናገር ሰምተናነቅ። እሱም ይፈልጋት ያለመከሰስ መብቱን ብቻ ነው። ቢኮዝ እዚህ የስፖርት ቦታዎች ላይ ብዙ ያልተወራረዱ ሂሳቦች አሉ። እሷን ለማጣጣም ሲል ነው ብለን በድፍረት ተናግረናል። ዛሬም ለፍትህ ሚኒስቴር እንናገራለን። ይሄ ሰውዬ ቅድም የነገርኳችሁን ብር የት እንዳረገው ምን እንዳረገው አናቅም። ወደ ፍርድ ቤት ይዘነው ሄደን እንጠይቀው፣ ያለመከሰስ መብቱን አንሱልን ብሎ ሰኔ 10 2017 ዓ.ም ፖሊስ ለፍትህ ሚኒስቴር ደብዳቤ ጽፏል። ፍትህ ሚኒስቴር ግን ጸጥ ነው ያለው እስካሁን ድረስ። ይድረሰው፣ የሚመለከታቸው አካላት ይድረሳቸው። ኮፒ ሼር ምናምን የሚደረገውን ነገር አርጉ። መቼስ ወሬ ነጋሪ አርጎ ፈጥሮናል። የወሬው ምንጭ ታምሩ አለሙ ነው።